የግለሰቦች ጥላቻ አለበት። የግለሰብ የአንዳንድ መሪዎች አንዳንድ ቤተክርስቲያን ውስጥ ያሉ መሪዎች እነዚህን አገልጋዮች የያዙበት አያያዝ የተመለከቱበት አመለካከት ጤንነት ያለው አይደለም። ቤተክርስቲያን ባለቤት አላት፣ የሚጠብቃት አለ፣ ኃላፊነቱን የሚወስድ አለ። ነገር ግን ቤተክርስቲያን ውስጥ የሚያገለግሉ አሁን ውስን የሆኑ ሰዎች ናቸው እንደዚህ አይነት ግላዊ ጥላቻ የሚመስል አቅጣጫ አስይዟል ነው። ቤተክርስቲያን እንደ ቤተክርስቲያን እነዛን ሰዎች ገፍታታ አላወጣቻቸው፣ ወደ ተበላሸ አቅጣጫ አልመራቻቸው። እንደዚህ ያለ መልእክትም የለንም። በቀና ልብና መንፈስ የሚሸከም ልብ ያልነበራቸው አገልጋዮች መሪዎች መካከላቸው ነበሩ። የቀደሙ አባቶችና መሪዎች አሁንም ያሉ መሪዎችና አባቶች አሁንም ያሉ አገልጋዮች ይሄ ችግር ይሄ ክፍተት እንደተፈጠረ ዋጋ ሰጠውት ወደ እርቁ መምጣትና እርቁን እውን ለማድረግ የሚያስፈልገውን መስዋዕትነት በሙሉ መክፈል አለባቸው። ያነሳህልን ሐሳቦች አሉ። አሁን ወደ 3 ያነሳህልን መፍትሄ ይሆናሉ ተብሎ የተነጋገርናቸው ሐሳቦች አሉ። አይሆፕ ለተመልካቾችም ግልጽ እንደሆነ ግን እዚህ ላይ ያነሳህልኝን አንዷን ሐሳብ ግን ነጥዬ ማብራሪያ ፈልጋለሁ። ስፔሻሊ እርቁ እንዴት ሊሆን ይችላል? በጣም ጥሩ ጥያቄ ነውና እርቅ በጣም መሰረታዊ ነገር እንደሆነ ይህን ችግር ለመቅረፍ እና ያለውን ግራ መጋባትም ለማስወገድ ቤተክርስቲያን ማለት የክርስቶስ ቤተክርስቲያን ተገቢውን የአገልግሎት ፍሰት እንድትቀጥል የሕዝቡም ጤንነት እንዲጠበቅ የእርቁ ጉዳይ ወሳኝ እንደሆነ አስመረንበታል። እንግዲህ እርቁ እንዴት ሊሆን ይችላል ላልከኝ ጉዳይ እርቁን በተለያየ መንገድ ማድረግ ይቻላል። መጀመሪያ የክርስቶስ አካል ነን የሚሉ ከዳር እስከ ዳር እርቁ በጣም ወሳኝ እንደሆነ እንዲያውቁ ያስፈልጋል፣ እንዲቀበሉት ያስፈልጋል። ምክንያቱም በጣም በርካቶች ምንድን ነው የሚያደርጉት? ጥላቻን የመፍጠር ስራ ላይ ተጠምደው ይታያል። የክርስቶስን ቤተክርስቲያን የመከፋፈል አገልጋዮችን የመበታተን እና ቅዱሳንን የማለያየት ስራ ላይ ተጠምደው ይታያል በልዩ ልዩ መንገድ። ይህ ሐሳብ በፍጹም በአንድ አቅጣጫ ሐዋርያትና ነቢያት የሉም ብለው ያሉ አንዳንድ ሰዎች እና እነሱ የሚያገለግሉባት ቤተክርስቲያን ፈጽሞ ከክርስቶስ ቤተክርስቲያን የተለየች እንደሆነች አድርገው የሚያስቡና እነዚህ ሰዎች የሚሰሩትና የሚያደርጉት የሚያገለግሉት አገልግሎት በሙሉ የተሳሳተ እንደሆነ አድርገው የሚገምቷል። ይሄ ትክክል አይደለም እና አሁን መስተካከል ያለበት ነቢያትና ሐዋርያት የሉም፣ አንሾምም፣ አንወክልም ያሉት ያንን ፓርት ለማስተካከል ነው ጥረት መድረግ ያለበት በኔ እይታ። ሌላው ነገራቸው በሙሉ የተበላሸ ነው፣ ከጥቅም ውጭ የሆነ ነው፣ ዋጋ የሌለው ነው፣ ኢ መጽሐፍ ቅዱሳዊ ነው ወደሚለው ጽንፍ ደግሞ መሄድ ተገቢ አይደለም። ያንን ችግር ነክቶ ለማስተካከል ለማረም እዛ ላይ ባተኮረ መልኩ ችግሩን አውቆ አማኞች እዛ ጋር ነው የማስተካከያ ሐሳቡን ለመስጠት ጥረት ማድረግ ያለባቸውና ከእርቅም አንጻር የችግሩን መሰረታዊ ነገር ማወቅ ያለባቸው። በሌላም ጎን ደግሞ በቀደም እንዳነሳ ነው እነዚህ በጸጋውንና የነቢያትና ሐዋርያት መኖራቸውን ጸጋውም እንደሚሰራ አምነው ጸጋውንና አገልግሎቱን በአጠቃላይ እንዲሁም የነቢይና የሐዋርያን አገልግሎት ውክልና ለማይፈልግ የአገልግሎት ልምምድ ለማይፈልግ የአገልግሎት ስርዓት እየተገለገሉበት ያሉትንም ጭምር የሚሰሩት ነገር በሙሉ የሚያደርጉት ነገር በሙሉ ሁሉ ትምህርታቸው ሁሉ አገልግሎታቸው የጓዳ ኑሯቸው እና መንፈሳዊ እንቅስቃሴያቸው በሙሉ የረከሰና የተበላሸ ነው ብሎ ቆሻሻ መጣያ ውስጥ ወስዶ መክተትም ተገቢ አይደለም። የሳቱትንና ያበላሹትን ያጠፉትን ያንን በጥንቃቄ አማኞችና አገልጋዮች መለየት ነው ያለባቸው። እና እዚህ ጋር መድረግ ያለበት ጥንቃቄ ምንድነው? ይሄ በስህተቱ ዓለም ላይ ባለፈውም እንዳልነው ከዚህ ቀደም በነበረን የውይይት ጊዜ እንዳልነው ሙሉ በሙሉ በስህተት ላይ ያሉት ጋር ምንም ንግግር የለንም፣ ምንም ውይይት የለንም። እነሱ ጋር የእርቅ ሐሳብም አናነሳም።
የጨለማው መንግስት ስርዓት ላይ ነው ያሉት። መጽሐፉን፣ ጸጋውን፣ ክርስቶስን፣ ቤተክርስቲያንን ለጨለማው መንግስት ስርዓት የሚገለገሉ ስለሆኑ የስህተት ዓለም ላይ ያሉት ጋር ምንም አይነት ውይይት የለንም። እሱ ቀይ መስመር ነው። ግን ደግሞ ብልሽት ላይ ያሉ፣ ጥፋት ላይ ያሉ፣ አላዋቂነት ላይ ያሉትን የነዛን አገልጋዮችና የነዛን ሰዎች ድካም ለይቶ አውጥቶ እርቁን ለማድረግ ሲታሰብ ችግሮቻቸውን ብቻ ነው መለየት የሚገባል። ሰዎቹን እንደ አጠቃላይ ችግር፣ እንደ አጠቃላይ ቀውስ የሚያደርጉትን፣ የሚሰሩትን፣ የሚያገለግሉትን አገልግሎት በሙሉ እንደ ሙሉ ጥፋት አድርጎ መፈረጅና እዛ ጋር መደምደም አደጋ አለው እና እርቁ ሲደረግ ችግሩን በሚገባ በሽታውን በሚገባ በመለየት ሊሆን ይገባል። ሁለተኛው በጸሎት ሊሆን ይገባል። የእግዚአብሔር መንፈስ ይህን ጉዳይ ይቆጣጠራል። ክርስቶስ የቤተ ክርስቲያን ራስ ነው። ይህን ነገር ይቆጣጠራል። አማኞች በጣም መጸለይ ይገባቸዋል። በዚህ ጉዳይ ላይ እና በጸሎት በጌታ ፊት ቅዱሳን በሙሉ አጀንዳውን ይዘው መውደቅ ያስፈልገናል እና ይሄ ማለት ምን ማለት ነው? በጣም እንግዲህ በርካቶች በተለያየ ቦታ ላይ በወሬ ደረጃ ነገሩን ያነሱትና አማኞች እንደ አንድ የክርስቶስ አካል ጉዳዩን ወደ ስምምነት፣ ጉዳዩን ወደ ጤናማ ምዕራፍ እንዳይመጣ ይሆናል። በወሬ ደረጃ ብቻ ወዲና ወዲያ ይደረግና ተገቢው የሚፈልገው አይነት ፈውስ እንዳይመጣ ይሆናል። ጌታ የሚፈልገውን አይነት ፈውስ እንዳይመጣ እንቅፋት ሊሆን ይችላል። ስለዚህ አማኞች በየቦታው ባልተገባ ስፍራ ላይ በወሬ ደረጃ የሚወራ ሆኖ ጉዳዩ መቅረት የለም። በጣም ክሪቲካል ወይም እጅግ መሰረታዊ ነገር ነው። ስለዚህ በጥንቃቄ በጸሎት በእግዚአብሔር ፊት ጉዳዩን ይዞ መውደቅ ከላይ እስከታች መሪውም በተለያየ ደረጃ የሚያገለግለው አገልጋይ ቅዱሳን በሙሉ በጌታ ፊት ጌታ ጣልቃ እንዲገባ መንፈስ ቅዱስ እንዲቆጣጠረው የቤተ ክርስቲያን ራስ የሆነው ክርስቶስ በጉዳዩ ላይ በአለቅነት በጌትነት ነገሩን እንዲገዛው መጸለይ ያስፈልጋል። በዚህ መልክ እርቁ ሊከናወን ይገባል ብዬ ልመክር ፈልጋለሁ። በመጨረሻ እንግዲህ ይሄ አሁን የምንነጋገረው ነገር እርቅ መደረግ አለበት ብለን እንዲሁ መልቀቅ ያለብን አይደለም። በሚገባ ሀገራዊ በሆነ መልኩ መደረግ አለበት ብዬ እላለሁ። ዓለም አቀፋዊም በሆነ መልክ ከዛም ከሀገርም አልፎ ዓለም አቀፋዊ በሆነ ደረጃ መደረግ አለበት ብዬ አስባለሁ። ለዚህ በጣም የተዋቀረ እርቁን የሚያስተባብር አካል መኖር አለበት እና ከአጥቢያ ቤተክርስቲያን ከአንድ አማኝ እና ከአገልጋዮች ቡድን አልፎ በተለያየ ኃላፊነት ላይ ያሉ ለዚህ ጉዳይ መረባረብ ተገቢውን ዋጋ መክፈል አለባቸው። ሀገር ውስጥም ከሀገር ውጭም ያሉ ህጋዊ ሰውነት ያላቸው ወይም አደረጃጀት ያላቸው በሙሉ ከዚያም አልፎ በክርስቶስ አካል ላይ በተለያየ ደረጃ የሚያገለግሉ በሙሉ ሊረባረቡና ያንን የሚያስተባብር የሚመራ አንድ ትልቅ አካል ወይም በኔትወርክ የተዋቀረ አካል ኖሮት መደረግ አለበት ብዬ አምናለሁ። ምክንያቱም ይሄ አጀንዳ ከዳር እስከ ዳር ሁሉንም የክርስቶስ አካል የክርስቶስን ቤተክርስቲያን ገጠሩም ከተማም ሀገር ውስጥ ያለውን ውጭ ያለውን ሁሉንም ይነካ ስለሆነ በዚህ ደረጃ ተዋቅሮ እርቁ ሊደራጅ ሊመራም ይገባል ብዬ አስባለሁ እና ብላቴኖች፣ አማኞች በሙሉ ሴቶች፣ ወንዶች በተለያየ የአገልግሎት ምዕራፍ ላይ የሚያገለግሉ አገልጋዮች ደግሞ ከምንም በላይ የቤተ ክርስቲያን መሪዎችና ልዩ መንፈሳዊ ኃላፊነት ያላቸው አገልጋዮች፣ የአጥቢያ ቤተ ክርስቲያናት መሪዎች፣ አልፎም ደግሞ የህብረቶች መሪዎች፣ የልዩ ህብረቶች መንፈሳዊ ህብረቶች መሪዎች እንዲሁም ደግሞ መንፈሳዊ ተቋማት ካውንስሉም ራሱ ይሄ ጉዳይ በሚገባ ማለት እርቁ ማለት ነው በሚገባ ተመርቶ ወደ አንድ ምዕራፍ እንዲመጣ የመጀመሪያ መድረግ ያለበት ጥረት ነው መሆን ያለበት። በዚህ ልክ ታሳቢ ተደርጎ እርቁ ሊመራ ይገባል ብዬ አስባለሁ። ተመልካቾቻችን እንግዲህ ለዚህ ጉዳይ ተገቢውን ዋጋ በያሉበት
ሀገር በያሉበት ቤተክርስቲያን በያሉበት የአገልግሎት በተሰማሩበት አገልግሎት ለዚህ ጉዳይ ተገቢውን ዋጋ መክፈልም ይገባቸዋል ብዬ አስባለሁ እና በዚህ መልክ ከተመራ እርቁ ተፈጻሚ ሊሆን ይገባል። አንድ ማሳሰብ የምፈልገው ነገር ግን አማኞችም ሆነው አይ በዚህ ጉዳይ ላይ በፍጹም መዳን የሌለበት ህመም ነው፣ መስተካከል ያለበትም አይደለም፣ ለዚህ ጉዳይ ዋጋ መክፈል አንፈልግም የሚሉ ለማለያየት የክርስቶስን ቤተክርስቲያን ለመቆራረጥ ለመበታተን የክርስቶስን ቤተክርስቲያን ቅርጽና ውበት ለማበላሸት የሚሰሩ አማኞችም ሊኖሩ ይችላሉ። በሚገባ በእርግጥም ይኖራሉ አሉ፣ ሊኖሩም ይችላሉ። እዛ ጋር መታገስም ያስፈልጋል እና የኛ የስጋና የደም ጦርነት አይደለም የምናደርገው። ይሄ መንፈሳዊ ነገር ነው። እነዚህ ሰዎች አቋም ያላቸው ከሆነ በጥንቃቄ ጉዳዩ መያዝ አለባቸው። የግል አጀንዳቸውን ለጊዜው ያራምዱት። ግን እኛ የምንነጋገረውና የምናነሳው የአንድ ቡድን፣ የአንድ አጥቢያ፣ የአንድ ህብረት አይደለም። የትልቋ የክርስቶስን ቤተክርስቲያን ጉዳይ ነው የምናወራው። የአንድ አጥቢያ አገልግሎት የትልቋን የክርስቶስን ቤተክርስቲያን ጉዳይ ሊጠቀልልም ይችላል። በዚህ መልኩ በጣም በጥንቃቄ መታየት አለበትና እንዲሁ ከወዲሁ ይህንንም ነገር መምከር እፈልጋለሁ። ትክክል መጋቢ። አያይዤ አንድ ሁለት ጥያቄዎችን አነሳለሁኝና አሁን ካነሳህልኝ ነገር አኳያ ስለ እርቁም በደንብ አብራርተናል። ከይቅርታ ጋርም ስለ እርቁም ደግሞም ሌሎች ያነሳናቸው ነገሮች አሉ። ነገር ግን ችግሩ በተገቢው መንገድ ባይፈታ ያ ማለት አሁን እየተፈጠሩ ያሉ አለመግባባቶች ወይም ግልጽ ያልሆኑ አካሄዶች አሁን እኛ የምናነሳው አይነት ርዕስ ችግሩ በተገቢው መንገድ ካልተፈታ የክርስቶስ ቤተክርስቲያን እና በአጠቃላይ የእግዚአብሔር መንግስት ስራ ላይ ምን ተጽዕኖ ሊያሳድር ይችላል? በጣም መሰረታዊ ጥያቄ ነው። ጥያቄ ይሄ ችግር በሚገባ በጥንቃቄ ታይቶ ካልተፈታ ወይም መስመር ላይ የማይመጣ ከሆነ የሚያመጣቸው መሰረታዊና እጅግ ከባድ ችግሮች አሉ። የመጀመሪያው የቤተ ክርስቲያን ራስ የሆነው ክርስቶስ ስሙ ይነቀፋል። የጌታን ስም የማስነቀፊያ ምክንያት ይሆናል። ከዛ ጋር ተያይዞ የእርሱ አካል የሆነችው ቤተ ክርስቲያንም እንዲሁ ስሟ ይጎድፋል። ስሟ፣ ታሪኳ ይበላሻል። በሌሎች በማያምኑ ሰዎች ፊት የቤተ ክርስቲያን ስምና ዝና የሚጎድፍ ይሆናል። ይሄ ነገር ሲጠቀለል ምን ማለት ነው? የወንጌል እንቅፋት ሆኖ ይቀመጣል። ለጨለማው ዓለም አሰናካ ይሆናል። በክርስቶስ ያላመኑና ሕይወታቸውን ለጌታ ያልሰጡ በርካቶች በጨለማው ዓለም በዲያብሎስ ስርዓት በኃጢአት ስርዓት ያሉትን ወደ ብርሃን ለመጥራት የምናደርገውን አገልግሎት ቤተክርስቲያን የምትደክመውን ድካም ዋጋ እንዳይኖረው የማድረግ አሉታዊ የሆነ ተጽዕኖ አለው። ስለዚህ ይሄ ነገር በጣም አደገኛ ነው። የወንጌል እንቅፋት ይሆናል። በሌላው አማኞችን የአንዱ አዳኝ የክርስቶስ ልጆች ሆነው ሲያበቁ የአንዱ ጌታ የክርስቶስ አገልጋዮች ሆነው ሲያበቁ መለያየት እንዲኖር በህብረት እንዳይቆሙ የአንድ አባት ልጆች እንዳልሆኑ የሚያገለግሉት መንግስት አንድ መንግስት እንዳይደለ የእግዚአብሔርን መንግስት ታሪክና ስም ለማበላሸት አሉታዊ የሆነ ተጽዕኖ አለው። ስለዚህ ለዚህ ጉዳይ እንግዲህ ምን ተጽዕኖ ሊያመጣ ይችላል ላልከኝ ነው እና እጅግ በጣም ጥንቃቄ መደረግ አለበት እና በእርቅና በተገቢው መልክ መፈታት ይገባዋል ብለን ያለበትን ምክንያት ይህንን ትልቅ ችግር ለማስወገድ ነው። ስለዚህ እኛ ለክርስቶስ መንግስት የቆምንና የክርስቶስና የእሱ ቤተክርስቲያን አካል የሆነን አማኞችና አገልጋዮች ይሄ ችግር እንዲፈጠርና እንደ ቀላል ቆጥረን እንዲኖር ልንፈቅድ አንችልም። እንዲህ ያለ ልብ ሊኖረንም አይችልም። የእግዚአብሔር መንግስት አገልጋዮች እንዲህ ያለ ልብ ሊኖራቸው አይችልም። ችግሩን ለማስወገድ ተገቢውን እርምጃ መሄድና ጥረት ማድረግ ያስፈልጋል። ሌላው የሚፈጥረው ችግር ምንድን ነው? የእግዚአብሔር መንግስት የሚመራው በቃሉ ነው። የእግዚአብሔር መንግስት የሚመራው በመንፈሱ ነው። እኛ የምንመራው የክርስቶስ ቤተክርስቲያን የምትመራው አማኞች የሚመሩትና የሚኖሩት የምናገለግለው በመንፈሱና በቃሉ ነው እና ምንድን ነው ይሄ ችግር እንዲኖር ከፈቀድንና ወይም ይሄ ችግር
ምን ያመጣል ብለን ካልን የእግዚአብሔር መንግስት ወይም ደግሞ ቤተክርስቲያን ወይም እኛ አማኞች ምንመራበት ምንተዳደርበት ወጥ የሆነ ክብር ያለው እና ዋጋ ያለው የመንግስት መምሪያ ስርዓት እንደሌለን እንዲሁ በጨረባ ብቻ እንዳላረ የጨረባ እርምጃ ወይም እንቅስቃሴ እንደምናደርግ ስርዓት አልበኞች እንደሆነን መነሻ መድረሻ እንደሌለን አይነት ነገር እንዲታሰብ ይፈጥራል። ቤተክርስቲያን የተቋም ይዘት እንዳይኖራት ይከለክላል። የተቋም ይዘት እንዳይኖራት፣ የአካል ይዘት እንዳይኖራት፣ የተቃወሰ ማንነት እንዳላት፣ ምትመራበት ምትተዳደርበት የእግዚአብሔር መንግስት ህግ እንደሌለው ተደርጎ እንዲታሰብ ያደርጋል። ይሄ ደግሞ ለትውልድ እጅግ በጣም አደገኛ ነው እና የሚነሳው ቀጥሎ ያለው ትውልድ ይሄንን በሽታ ይሄንን ችግር እንዲወርስ ይሆናል። ፈውሱን ሳይሆን የችግሩን መፍቻ ሳይሆን የሚቀጥለው ትውልድ ይህንን ችግር የሚረከብ ይሆናል። ለሚቀጥለውም ችግር ይህንን ቀውስ ምናስረክብ ነው የሚሆነው ማለት ነው እና ከዚህ አንጻር በጣም ችግሩ እጅግ በጣም ውስብስብ ነው የሚሆነው። መፍታት የሚገባን ለዚህም ነው። እዚህ ላይ ግን አያይዤ ላንሳና መጋቢ እንግዲህ አሁን የችግሩን ትልቅነት ከተረዳን ይሄ እንደ ቀላል አድርገን የምናየው አይደለም። እንዳነሳው ቀጣይ ትውልድ ላይ አደጋ የሚፈጥር ከሆነ ለወንጌል እንቅፋት የሚፈጥር ከሆነ በእርግጠኝነት ተመልካቾች ልብ ውስጥም ብዙ ጥያቄ ይፈጥራል ብዬ አስባለሁ። አሁን ያነሳው ምክንያቱም ተጽዕኖ የሚያሳድር ነገር ነው፣ መጥፎ ተጽዕኖ የሚያሳድር ነገር ነው። ስፔሻሊ ለወንጌል ስራ የማይመች አካሄድ ነው ያለው። ይሄ ነገር ከቀጠለ ጉዳት ካለው አንዳንዶች የአገልጋይ የባህሪያቶች ችግር ነው ሊሉ ይችላሉ። አንዳንዶች የመሪዎች ነው ሊሉ ይችላሉ። አንዳንዶች የቤተክርስቲያን አካሄድ ስህተት ነው ሊሉ ይችላሉ። የተቋም ስህተት ነው ሊባል ይችላል። ነገር ግን በዚህን ያህል ደረጃ ነገሮች ይህንን ሁሉ ውዝግብ የሚፈጥር ከሆነ ችግር የሚፈጥር ከሆነ እንደዚህ አይነትም ደግሞ አወዛጋቢ ጉዳይ ከሆነና እንደዚህ አይነት ሐሳቦችን የሚያስነሳ ከሆነ ቤተክርስቲያን በዚህ ጉዳይ ላይ ለምን ግልጽ ያለ አቋሟን ለምን መናገር የለባትም? በጣም መሰረታዊ ጥያቄ ነውና ይሄን ጥያቄ ከመመለሴ በፊት ይሄ ችግር እንግዲህ ምናልባት እንዲሁ ሳይፈታ የሚኖር ከሆነ ችግሩ ሐዋርያትና ነቢያት የሉም ብሎ ማለት ክርስቶስ የለም የማለት ያህል ነው። ሐዋርያትና ነቢያት የሉም ብሎ ማለት ጸጋውን የሚሰጥና የጸጋው ተሸካሚ የሆነውን ሰው የሚጠራና የሚወክለው መንፈስ ቅዱስ የለም የማለት ያህል ነው። አማኞች ይሄ ጉዳይ ለሁሉም በጣም ግልጽ ሊሆንላቸው ይገባል። አሉም ደግሞ ብሎ ለተፈለገው አካሉን ለማነጽ ቤተክርስቲያን ተልኮዋን ደግሞ በሚገባ በፍሬያማነት እንድትፈጽም በምትችልበት መንገድ አለመጠቀም ለሌላ መጽሐፍ ቅዱሳዊ ለሆነ እና ለተበላሸ ነገር መጠቀምም አደገኛ ጉዳይ ነው። ይህን ደጋግመን እንዳልነው ማለት ነው። እንግዲህ ይሄ ችግር ሳይፈታ አሁን ባልነው መልኩ ሳይፈታ ወይም ሳይስተካከል የሚቆይ ከሆነ እንዳልከውም አማኞች በትክክል አማኞች ምንድነው ማድረግ ያለባቸው የሚለውን ነገር ለመረዳት መረበሽ፣ መታወክ፣ ግራ መጋባት አይገባንም። ለምን እንዳልነውም የቤተ ክርስቲያን ራስ ክርስቶስ ነው። እርሱ ጋር እንከን የለም፣ ስህተት የለም፣ ብልሽት የለም። የቤተ ክርስቲያን መመሪያዋ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። የእግዚአብሔር ቃል ጋር እንከን የለም፣ ብልሽት የለም፣ ስህተት የለም። የቤተ ክርስቲያን መሪዋ፣ አስተዳዳሪዋ፣ ወደ እውነት ሁሉ የሚመራት አማኞችን ለወንጌል ስራ ብቁ የሚያደርጋቸው የጸጋን ስጦታ የሚሰጠው መንፈስ ቅዱስ ሕያው ነው። ነበረ፣ አለ፣ ወደፊትም ይኖራል። ቤተ ክርስቲያንን ይቆጣጠራል። ስለዚህ እሱ ጋር እንከን የለም፣ ስህተት የለም፣ ችግር የለም፣ ቀውስ የለም። አማኞች መረጋጋት፣ በጌታ መመካት ይጠበቅባቸዋል። ችግሩ የማይፈታ ከሆነ ጌታ በዚህ ልክ ነገሮችን የሚቆጣጠር እንደሆነ አምነው አገልጋዮች ተረጋግተው የእግዚአብሔር ሰዎች ተማምነው
በጌታ ተመክተው ኑሯቸውን መኖር፣ አገልግሎቶቻቸውን መቀጠል ይገባቸዋል ያለ ምንም እፍረት። ምክንያቱም እነሱ ያመጡት ችግር ስላለ አይደለ። ሌላኛው ከዚህ ጋር ምንድነው ቤተክርስቲያን ማድረግ ያለባት ከተባለ እውነተኛ አገልጋዮች፣ ሙሉ አገልጋዮች ነቢያትንም ሐዋርያትንም ሌሎች አገልጋዮችንም የእግዚአብሔር መንፈስ ስህተት ስላለ ችግር ስላለ ሐሰተኞች ስላሉ ዛሬ አፍሮ ወይም ፈርቶ እነዚህን እውነተኛ አገልጋዮች አልሾምም፣ አልጠራም፣ አልቀባም አላለም። የእግዚአብሔር መንፈስ አይልም ወደፊትም